ለምንድን ነው ወደ እስልምና የምትጠሯቸው? ከሌላው እምነት ወደ እስልምና ሲመጡ ምን ያገኛሉ? ለምንድን ነው እንደዚህ የሁሉ ሰዓት ወስዳችሁ እነሱን የምትጠሯቸው? ኦኬ ወደ እስልምና የምንጠራው የመጀመሪያ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ስላለን እናንተ በላጭ ህዝቦች ናችሁ እና በላጭ ህዝብነታችን ደግሞ ከምን አንፃር ነው? ሰዎችን ከመጥፎ እንከለከላለን፣ በመልካም እናዛለን። የነብዩ መሐመድ ኡማ ሰለላሁ ዐለይሂ ወሰለም ትልቁ መለያው ይሄ ነው። ስለዚህ መጀመሪያው ስለታዘዝን ነው። ሌላኛው አላህ ሱብሓነሁ ወተዓላ ሙስሊሞች ሳትሆኑ አትሙቱ ስላለ ለራሳችን የምንወደውን ነገር ያው ለሌሎችም እንመኛለን ማለት ነው። ስለዚህ በዋነኝነት ወደ እስልምና የምንጠራው ከጀሃነም እሳት ሰዎች ድነው አብረን ጀነትን እንድንገባ ያ ነው ያለው ነገር በዋነኝነት ማለት ነውና ሌላ ነገር የለንም። እኛ እዚህ የምንቀመጠው ሰዎች እንዲድኑ ነው፣ ከጀሃነም እሳት እንዲድኑ ነው። ያ ነው። መርሐባ ሹክራን አብዱልከሪም። የመጀመሪያው ቢስሚላህ ራህማን ራሂም የመጀመሪያው ምንድነው የምንጣራበት ምክንያት ያው እናውቃለን። እነሱ ቁርአንም ሲላቸው ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ነው፣ በሃይማኖታችሁ ወሰን አትለፉ ነው ያላቸውና የሄዱበት መንገድ እነሱ ትክክል እያሰቡ ነው የሚመስላቸው፣ አላህን በትክክል እያመለኩት ነው የሚመስላቸው። ግን በተለያዩ ጊዜያት በተፈጠሩ የተለያዩ ስብሰባዎች፣ የተለያዩ የትምህርት ሀሳቦች በአጠቃላይ እነሱ ራሱ አሁን ያሉበት ሁኔታ ትርምስምስ ብሎ ትክክለኛው እውነት የተፈጠረው ምንድነው የሚለውን ነገር ለነሱ ለማስረዳት ምን ወደዚህ ምንጥራችሁ ትክክለኛው መንገድ የተፈጠረው ምንድነው ሀፕን የሆነው እና አብርሃም ምንድነው ያስተማሩት የሚለውን ነገር ጥርት አድርጎ ለነሱ ለማስረዳት ነው ወደኛው መንገድ እንዲከተሉ ነው። እነሱ አሁን ሚሉት ሀሳቦት አለ። አምላካችን አላህ ለዛ ሪስፖንድ አድርጓል። ሱረቱል በቀራ ምዕራፍ 2 ቁጥር 111 እና 12 ላይ ካያችሁት ብለው ነበር። ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁደን አው ነሳራ፣ ወይ ክርስቲያን ወይ አይሁድ ካልሆነ በቃ ገነትን አይገባም ብለው ተናገረው ነበርና አላህ ሲመለስ ከዛ ቀጠል አደረገና ቲልከ አማኒሁም አለ። ቀይ ከንቱ ምኞታቸው ነው፣ ዊሽፉል ዲዛየር ነው፣ ይልቁ ነው አለ። ይልቁ ነው ምን አለ? እንደውም እዛ ላይ ማስረጃ ጠይቃቸው። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቅ፣ እውነተኛ ከሆናችሁ እስቲ ማስረጃዎቻችሁን አምጡ ማለት ጠይቃቸዋል። የመጀመሪያ ዲስከስ የምናደርገው ምንድነው የና አብርሃም የና ይስሐቅ የና ያዕቆብ መንገድ የኛ መንገድ ነው። ይሄ ነው ትክክለኛው መንገድ፣ ወደዛ ነው። እናውቃለን ክርስቲያኖች እናንተ የምታስቡት የና አብርሃም መንገድ እየተከተላችሁ። አብርሃም ሶስት አምላክ አያመልክም ነበር። ማርያም እንደዚህ አይነት ቦታ አይሰጣትም ነበር። ይሄ እናንተ የምትከተሉት መጽሐፍ አልነበረም የሚከተለው። እነዚህ የያዛችሁት መጽሐፍ የትኛውም ነብይ ይሄ መጽሐፍ አያውቁም። በቃ ሰርፕራይዝ ላደርጋችሁ፣ ይሄ መጽሐፍ አያውቁም። ከዛ ነው ቀጠል አድርጎ ቁርአን ሲናገር እዛው 112 ላይ ቀጠል አድርጎ ተናገር በላ አለ መን አስለመ ወጅሀሁ ሊላሂ፣ ለአላህ ፊቱን ለአላህ የሰጠ አካል እሱ ነው ገነት የሚገባው ብሎ ተናገረ። እና ያን አያይዞ ሲናገር በዛ ሴንስ ነው እና አብርሃም እና ወነቢያት መንገድ መጣራት ስላለብን ወደ ነቢያት መንገድ እየጠራናቸው ስለሆነ ያ ነው መሰረታዊው ነገር። እና ቃል እናንተ እና አብርሃም እየተከተላቸው ግን ያን ለማወቅ እስቲ እንዴት እንፈትሽ ካላችሁ የአብርሃምን ትምህርት መጽሐፋችሁ ላይ ፈልጉት። አብርሃም ያስተማርበትን በሱ ጊዜ ነበርና አብርሃም የተናገረበትን አሳዩ። የለም። እሺ በሙሴ ጊዜ የነበረ መጽሐፍ አሳዩ። የለም። ከሙሴ በኋላ ነው ተራኪው። እሺ በኢየሱስ ጊዜ የነበረ መጽሐፍ አሳዩ። የለም። ከሱ በኋላ ያሉ ሰዎች ታሪክን ያዘጋጁት። ስለዚህ ታዲያ እንዴት ነው የምትከተሉት? እዚህ ለዛ ነው ወደዚያ ወደ ትክክለኛው ነገር እንጥራችሁ እንላችሁ። ለዛ ነው ይሄን ይመስላል። አጠር ሲል ጀዛከላ ወላሂ ወሳኝ መልስ ነው የሰጣችሁ። ኢንሻአላህ የምንጠራበት ዓላማ ይኸው በረምብ በምን እንደሚጠሩ ነግረውናል ኢብራሂም እና አብዱልከሪም። 3500 ሰዎች ደግሞ ለእናንተ መጠየቀው ለምንድን ነው ማጣሩት ነው? ለምንድን ነው ማጣሩት? አጠገባችሁ ጋር ያለው ጓደኛችሁን የመሳሰሉት ይሄንን ለምንድን ነው ማጣሩት? ማጣሩበት ምክንያት ሼም እያያዛችሁ ምናምን ይሄ ለእናንተ መተው ነው። እሺ መግደላዊት ማርያም በመጣች ጊዜ ፀሐይ ከወጣ በኋላ ነው የመጣችው? ሌሊት ላይ ነው። አንተ እኮ ነው እየጠየከኝ ያለው። እኔ ልጠይቅ ነው የገባሁት። እኔ አላቅም። እሺ ስለ እምነቴ እኔ አሁን ስለ እምነቴ አላቅም። እንድታስተምረኝም እኔ አሁን አልፈልግም። እኔ ልጠይቅ የመጣሁት በእናንተ ቆይ፣ እኔ ጥያቄ ልጠይቅ ነው የገባሁት። ማርያም እኔ አልመለሰልኝም እኮ እኔ መምህር ነኝ። እኔን ይጠይቀኝ። እኔ እሺ ወንድሜ
ይቅርታ በጣም ትግልሽን አደንቃለሁ፣ ጥረትሽን አደንቃለሁ። መንፈስ ቅዱስ ከአንቺ ጋር ነው፣ ታውቂዋለሽ። በርቺ። አሁን ሰላም ወንድሜ፣ መጀመሪያ ሰላም ማን ጋር የሚጮህ ድምፅ አለ? ቤት አድርጉት። እሺ መግደላዊት ማርያም በመጣች ጊዜ ማን ነው ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ የለም? ከዚያ እንጀምር። እኔ ለማለት መጀመሪያ ሰላም በለኝ። ለመጀመሪያ ጊዜ ነው ከአንተ ቤት የገባሁት። ሰላም ወንድሜ። አሜን። መግደላዊት ማርያም ልጅቷ ያልመለሰቻቸው ጥያቄዎች አሉ ማለት ነው። ሁለት እሷ ያው ብልሃለች፣ ልጠይቅህ ነው የገባሁት ስላለች እሷን አትጠይቃት። ለምን እሷ ልትጠይቅህ ነው የገባች፣ ጥያቄዋን ታስተናግዳለህ እያልክ ነበር አይደለ? ስለዚህ የእሷን ጥያቄ ልትመልስላት ነው። አሁን የመጀመሪያን ጥያቄ ዋን ባይ ዋን እናየዋለን። ጌታችን ኢየሱስ ገና ብቻ ጠየቅኩኝ፣ አዳምጠኝ እኮ ልነግርህ እኮ ነው የምትለው፣ ልነግርህ ነው። ጌታችን ኢየሱስ አዳምጠኛ መቼ ሞት ከተነሳ በኋላ ለማን ተገለጠ? አልጠየኩም፣ ገና ነኝ። አዳምጠኝ መምህር አይደል? በጣም ጥሩ። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? በጣም ጥሩ። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያለውን ጥቅሶች ልነግርህ። ሲነሳ ኢየሱስ ክርስቶስ ሲነሳ መጀመሪያ የተገለጠላት መግደላዊት ማርያም በእሁድ አይደለም፣ ከተነሳ በኋላ ያለውን አይደለም። ሲነሳ ያየ ሐዋርያ አለ ወይንስ የለም? ምክንያቱም ሐዋርያቶች ፈርተው ተሸሽገዋል። ገብቷል። መቃብሩ ደግሞ በአይሁዶች በፈሪሳውያን እየተጠበቀ ነው ያለው። እዛ አካባቢ ከነሱ ማንም እንዲኖር አንደኛ ከሞት ሲነሳ ልመልስልህ እኮ ነው። አንዴ አፌ ላይ አትቁም፣ እያዳመጥከኝ ከሞት ሲነሳ መምህር ነህ አይደለ? ከሞት ሲነሳ መጀመሪያ የተገለጠላቸው ሐዋርያቶች አዳምጠኝ። ከሐዋርያት መጀመሪያ ራሱ ከሞት ሲነሳ የመቃብር ጠባቂዎች መጀመሪያ ራሳቸው አትቀይር ጥያቄውን። አንተ ራስህን ጠይቀህ ለመመለስ ፈልገህ ከሆነ ይሄ አይደለም። እኔ ጠየቅኩህን እሱን መልስ። ኢየሱስ ክርስቶስ ሲነሳ ጊዜ ያየ ሐዋርያ አለ ወይንስ የለም? መጽሐፍ ቅዱስን አንተ መጠየቅ ያለብህ እኮ የመጽሐፍ ቅዱስን ሀሳብ እንጂ ያንተን ሀሳብ መጠየቅ እንዳለብኝ የምትነግረኝ። እኔ ጠይቃለሁ፣ አንተ መልስ። ማለት እኮ ጥያቄውን መልስ ላለማግኘት ፈለግክ ማለት ነው። የምትፈልገውን ጥያቄ ቀይረህ ልትመልስ እየፈለግክ ያለሁ አያስኬድም። እንደዚህ ያንተን ጥያቄ እሱ የሚፈልገውን ጥያቄ አዙሮ ጥያቄውን ራሱ ሊመልስ ነው። ላላላ አንተ ራስህ ልትመልስ ከሆነ አይደለም። እኔን አዳምጠኝ። የልጅትን ጥያቄ መልስላታለሁኝ ብሎ ነበር። እኔ መምህር መልስላታለሁ፣ ለአንተ የእሷ መልስላታለሁ። ኢየሱስ ክርስቶስ ያየ ሐዋርያ አለ ወይንስ የለም? ስቴፕ ባይ ስቴፕ ልመልስልህ እኮ ነው ወዳጄ። መልስና ከዚያ ወደ ማስረጃ ትሄድልናለህ፣ ወደ ማብራሪያ አለ ብያለሁ። አንዴ እንዳንዱ ስቴፕ ባይ ስቴፕ መልስልህ። ምዕራፍ ነው ስቴፕ አለው እኮ ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ አልከን። ምዕራፍ ነው ቅዱስ ላይ ላውጣው ወሬ ያስፈልግ። ኢየሱስ ክርስቶስ መጀመሪያ ከሞት ሲነሳ አንተ ለምንድን ነው የምትፈራው? ማለት የትንሣኤውን ጌታ ለምንድን ነው የምትደብቀው? ጥቅስ አምጣ ነው የተባልከው። የቱ ጋ ነው ሲነሳ ያየው? በጣም ጥሩ። አርቢ አንድ ሜት አድርጊ እስኪ እናገር። ስለዚህ ዮሐንስ ወንጌል መጀመሪያ የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 18 መጀመሪያ ታነብልኛለህ። እያንዳንዱን ስቴፕ ባይ ስቴፕ ላሳይ ስለፈለኩ ነው። አቤት። ጥያቄው ምንድን ነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ብለህና ማን ነው ያ ሐዋርያ ያየው ሲነሳ? ወዳጄ አንዴ ስማኝ። ኢየሱስ ክርስቶስ መነሳቱን ሐዋርያቶች መቀበሩን ካወቁ መነሳቱንም በተዘጋበት ቤት እነ ቶማስ ብዙ ነገሮች አሉ፣ መረጃዎች ስቴፕ ባይ ስቴፕ ልሰጥ እኮ ነው። እሱ ራሱ ከዚያ በኋላ ስላለው አይደለ። ይህንማ ልጅቱ ትበልጣለች፣ መልሳለች፣ ቅድም ቀድማለች እኮ። በጣም ጥሩ። እሱን ከተቀበልካት አሁን እኔ የምጠይቅህን ጥያቄ አንተ እኮ ራስህ የምትቀበላት ጥያቄው እኮ አይደለም የመለሰችው። አንተ እኔ እመልስልሻለሁ ብለህ መጀመሪያ እንደሚያውቅ ሰው ማለት ነው። ሳትሰማኝ ነው የምትጓዘው። መጽሐፍ ቅዱስን አንብበህ ነው የምትጠይቀኝ ወይስ የራስህን ስሜት ነው የምትጠይቀኝ ነው የምልህ። የራስህ ስሜት ከሆነ አንተ ምን እያደረገ ነው? እኔ ጥያቄ ጠይቀዋለሁ አይደለ? ያ ጥያቄ መልስ እንደሌለው ያውቃል። ከዚያ ሊያደርግ ነው ራሱ ጥያቄውን ቀይሮ ለራሱ ሊመልስ ነው። እንደዚህ አይነት እሱ መጽሐፍ ቅዱስ ላይ የተጻፈውን ጠይቀኝ ነው ያልኩህ። አሁን እኮ አንተ የጠየቀኝ መጽሐፍ ቅዱስ ላይ ያልተጻፈውን ግለጥና ላስተምራችሁ ማለት ነው። ይሄ አይደለም ሙስሊሞች ጥያቄ ጠይቀዋል። ጥያቄ መልስ ካለ
አይደለም ቁርአን ላይ ያልተጻፈን ጥያቄ ብጠይቅ አንተ ትመልስልኛለህ? ችግር ልትጠይቀኝ ትችላለህ። ያንን በተረት ትጠይቃለህ። አብሽር ጊዜ እሰጥሃለሁ። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን ጥያቄ እኮ ነው ጠይቀኛል። ኢየሱስ መጽሐፍ ቅዱስ ላይ እንደሌለ ስለሚያውቅ መጽሐፍ ቅዱስ ላይ የተጻፈ ነገር ጠይቀኛል። እንደዛ አይደለም። መጀመሪያ ወዳጄ ኢየሱስ ክርስቶስ እንደተነሳ መጀመሪያ የመቃብር ጠባቂዎች ናቸው ምስክሮቹ። ይህን ታውቃለህ። ሲነሳ አላዩም አይደለም? እመጣልሃለሁ። ስቴፕ መጀመሪያ እንተማመን። እኔ እናንተ ምን ነክቶ ነው ግን ትንሣኤው እንድልሽ ክፍል ይችላለን። ወገናችን ይኸውልህ ጥያቄው ምን መጽሐፍ ቅዱስ ተጽፏል። የተጻፈውን እናንብበው። ስሜትህን ሳይሆን መጽሐፍ ቅዱስ ተረጋጋ፣ ቀስ በል። ስሜትህን ፍርሃትን አትበል። አንተ እንደፈራህ ነው የሚያሳይ። እንዳለ መረጃ ሳይኖርህ ታወራለህ እንዴ? ልጅቱ ትበልጥሃለች። የምሬ ነው። መምህር ነኝ ካልክ እንጂ መጀመሪያ አለች። ከተነሳ በኋላ ያዩት አካሎች እንዳሉ ይሄን እኮ አለ። ስለሱ አይደለም ጥያቄያችን። መጽሐፍ ቅዱስ